በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእመቤታችን የቅድስት ድንግል ማርያም ተአምር። የእመቤታችን ድንቅ ተአምር የተነገረው ነሐሴ 19 2003 በግቢ ገብርኤል ቤተክርስቲያን የማታ ጉባኤ ሲሆን ነገሩም እንዲህ ነው። ተአምሩን የመሰከሩት አንዲት እናት ሲሆኑ የእመቤቴን ስም እየጠራው ያለ አባት ያሳደግኩት ልጄ ነበረኝ። እኔም ልጄን እመቤታችን በጣም እንወድ ነበር። ያለ አባት በእመቤቴ ስም ያሳደግኩት ልጄ ተምሮልኝ ጥሩ ስራ ያዘልኝ። በዚህ ደስ ብሎኝ ሳለ ልጄ በስራ ቦታ ካልሆኑ ልጆች ጋር ገጥሞ አዲስ ነገርን ተማረብኝ። አንድ ቀን ማታ ሲመጣ እናቴ ሆይ ጌታን ተቀበይ አለኝ። ይህን ሲለኝ ደነገጥኩ። እመቤታችንስ ስለው ዙሪያ ጥምጥም ሄዱ ይበቃናል፣ አንቺም እኔም ጌታን መቀበል አለብን አለኝ። እኔም ጧት ማታ ለቅስ ጀመር። ለልጄም ይህ የነፍስ በሽታ ለስጋውም ተርፎ ሁለቱ ጆሮቹ አልሰማም አሉት። በዚህም የተነሳ ጴንጤዎች እንጸልይልህ ብለው በአዳራሻቸው ወሰዱት። ጆሮቼ ድኑ ይሆን ብሎ ተስፋ ያደረገው ልጄም ይባስ ብሎ ሁለቱም አይኖቹ ጠፋ። ከዚህ በኋላ ቤተኛ እኔም እያለቀስኩ ኖር ነበር። አስቡት፣ ጆሮ እንኳን ባይሰማ አይን ቢኖረው በምልክት እንግባባ ነበር፣ ወይንም አይኑ ባይኖርና ጆሮ ቢሰማ በድምጽ እንግባባ ነበር። አሁን ግን እጅግ ችግር ሆነብኝ። ከሁሉ የሚያስጨንቀኝ ግን እመቤቴን መክዳቱ ነበር። አንድ ቀን ቤተክርስቲያን ምስክርነት ሲሰጥ ሰምቼ እኔም በሃይላንድ ጸበል ይዤ ወደ ቤት ሄድኩኝ። በሁለቱ ጆሮዎች ጸበሉን አፈሰስኩለት። የእመቤቴ ስዕል ፊትም ተንበርክኬ እመቤቴ ሆይ ጆሮውም አይሰማ አይኑም አይ ነገር ግን ልቡን መልሽልኝ እያልኩ አልቅሼ ጸልዬ ወደ መኝታዬ ሄድኩኝ። ሌሊት 10 ሰዓት ላይ ልጄ እማዬ ብሎ ጠራኝ። እኔም አቤት አልኩት። ጆሮቼ ሰሙልኝ አለኝ። እኔም ልብህ ቢሰማ ነው እንጂ የሚሻለው አልኩት። አሁንም ትንሽ ቆይቶ 11 ሰዓት ላይ እማዬ የእመቤታችንን ስዕሏን ስጭኝ አለኝ። እኔም ሰጠሁት። እሱም ስዕሏን አቅፎ ለ1 ሰዓት ያክል አለቀሰ። ትንሽ ቆይቶም እማዬ አለኝ። እኔም አቤት ልጄ አልኩት። እርሱም ሁለቱም አይኖቼ በሩልኝ አለኝ። ደስታዬን እንዴት እንደምገልጸው አላውቅም። የኔ እመቤት የልጄን የነፍሱንም የስጋውንም ህመም ፈወሰችልኝ። አሁንም ልጄ እዚሁ ቤተክርስቲያን ከእመቤቴ ስዕል ፊት ተንበርክኮ እየጸለየ ነው። እኔን የሰማችኝ እናንተንም ትስማልኝ። ይህ ተአምር እንዴት ደስ ይላል! እመቤታችን ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። በልጅሽ አምነው በአማላጅነትሽ ተማምነው ስምሽን የሚጠሩትን እንደማትታያቸው እናውቃለን። ድንግል ሆይ ስለዚህ ክብር ምስጋና ይገባሻል። አንቺን ለእናትነት ለአማላጅነት የሰጠን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፍቅሩ ነገር ምን ይረቅ! ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።